ሰላም እንዴት ቆያችሁ ያሲን ኮቲው ተከታታዮች ዛሬ በአዲስ መልክ በክፍል 2 መተናል ክፍል 2 በዋነኝነት የምናየው ምንድነው ትዝታ ቅኝትን የጣት ማለማመጃ እንዴት ነው ጣቴን ማለማመደው ከመሰንቆ ጋር እንዴት ነው መግባባው የሚለውን ነገር እናያለን ማለት ነው ስለዚህ አብራችሁን ቆዩ ተከታተሉ በመጀመሪያ ምን እናደርጋለን ባለፈው በክፍል 1 እንዳሳየዋችሁ ጣታችንን በደንብ ስኬል ከቃኘን በኋላ ዳዳዳዳዳ ሚሊዮን ስኬል ከቃኘን በኋላ ቀጣይ ምን ሄዶ ወደ ምንድነው ወደ ጣት ማለማመጃ ነው ማለት ነው ስለዚህ ጣታችንን እንዴት ነው ለማመደው ካላችሁኝ ምን አደረገው እንዴት ነው መጀመሪያ በቀስታ መነሳት ነው ማለት ነው ከደጋኑ ጋር እኩል በማድረግ ማለማመር ማለት ነው ስለዚህ አሁን እንዴት እናለማመዳለን እጃችንን እንዴት እናዋህዳለን ከሚለው ጋር እናያለን ስለዚህ እጃችንን እናዋህደው እንዴት ነው አሁን ሁለት በማድረግ እንሄዳለን ማለት ነው ወደፊት መሄድ ነው ከዛ እሱን ደግሞ ኢንቨርስ አድርገን ደግሞ ወደ ኋላ እንሄዳለን ማለት ነው ይሄን ምን እናደርጋለን በቀስታ የተለማመድን ከዛ በኋላ መለካከለኛ ያያረግነው ከዛ ሲቀጥል ደግሞ እያፈጠነን እጃችንን እንፈታለን መጀመሪያ ግን መሳሳት የሌለበት ቅኝቱን በትክክል መቃኘት አለበት ማለት ነው አሁን ለምሳሌ ስጮህ ቢፈርስብኝ ጆሮዬ መጀመሪያ መዳበር አለበት ካልኩኝ ይቀየራል ማለት ነው ይሄን እርግጠኛ ሆነና ከዛ በኋላ ወደ ጣት ማለማመጃው ገባለሁ ማለት ነው እንሰራለን ማለት ከዛ ሲቀጥል ደግሞ ስሙዝ በማድረግ መገዝገዚያችንና እጃችንን እኩል በማድረግ ስሙዝ በማድረግ እንዴት ነው ይሆናል ማለት ነው እጃችንን በደንብ እናላቀቀዋለን ማለት ለምሳሌ አብዛኛው ጣታችን ማይፈት የትኛው ነው አራተኛው ጣትና አምስተኛው ጣት ወይ ደግሞ እናንተ መጀመሪያ ጀማሪ ከሆናችሁ እኛው አራተኛው ጣትና ትንሿ ጣት ታስቸግራለች ስለዚህ እንዴት ስሙዝ እንደምናደርገው ላሳያችሁ ምንም አይነሳም ቅድም ያነሳ ነበር ረፍት ይሰጠው ነበር የቀደሙ እንዲ ነበር አሁን ደግሞ አንድ ላይ ስሙዝ በማድረግ ምንም መገዝገዣውንም ጣታችንም እኩል በማስኬድ ማለት ነው ስለዚህ መካከለኛ እናረጋጋዋለን እናፈጥናለን ለአምስት ደቂቃ ከሰራን በቂያችን ነው ማለት ነው ለምሳሌ ላሳያችሁ ከቀስታ ከዛ መካከለኛ ከዛ ሲፈጥን ማለት ነው ይሄው ቀስታው ነው ማለት መካከለኛ ስናረጋው ከዛ ሲፈጠን ደግሞ ስሙዝ ይባላል ማለት ሌላው ደግሞ ምን እናደርጋለን እጃችንን በደንብ የሚጎለሞታ ለምሳሌ እኔ አሁን ስለማመድ ይሄኛውን ጣቴ የሚያመኝ ከሆነ በዚህኛው ጣቴና በዚህኛው ጣቴ መካከል በደንብ ኤክሰርሳይዝ መስራት ከፍሎ በመስራት አንድ አብዛኞቻችሁ ደግሞ አንደኛው ጣትና ሁለተኛው ጣት ላይ ስሜት የሚኖረው ከሆነ እዚህ ጋር በደንብ እጃችሁን ማፍታታት ማለት ለምሳሌ ከዚህና እዚህ
ጣት ያለምድ ካለኝ ይህን ብቻ በፓርቲሽን በመከፋፈል እንዲህ መስራት ማለት ነው። ህመሙ ቢኖርም ያው በደንብ ሞር መስራት ማለት ነው። ወደፊት እንዲርኩት 4 5 4 5 4 5 4 5 እንዳልኩት 5 4 5 4 ወደፊት ለ3 ደቂቃ ባሰራው ወደ ኋላም ለ3 ደቂቃ እኩል ማለት ነው። ምክንያቱም ወደዚህ በጣም ለምዶ ወደ ኋላ እንትን ካለ በኋላም ዜማ ስንጮት ምን ስንል ያስቸግራል ማለት። ስለዚህ አሁን በተመሳሳይ ደግሞ አንደኛ አውራ ጣታችንና ሁለተኛ ጣታችን ላይ የሚያስቸግረን ከሆነ ከዛ ይሄንም 3 ደቂቃ እንዲከሰራን በኋላ ኢንቨርስ ደግሞ ሞከር ማለት ነው። ያለም ሄድ ማለት ነው። መጀመሪያ ሁሌ ስንነሳ ከቀስታ እንነሳለን። ከዛ በኋላ መካከለኛ ከዛ ያፈጠነ ያለ ማለት። ከዛ ቅኝ ስንቃኝ ለምሳሌ መጀመሪያ የሚኖረን ድምጽ እንዴት ነው? ከዛ ይሄ ምን ይላል ማለት ነው? ኢፌክቲቭ ይሆናል በየቀኑ ኤክሰርሳይዝ ስንሰራ። ከዛ የስኬላችን ስንቃኝ ቅኝት ምን ያህል እጃችን አሪፍ ይሆናል ማለት ነው። ለምሳሌ እኔ መጀመሪያ ስጀምር እንደዚህ የሚሆን ከነ ከዛ ከሳምንት በኋላ ከዛ ቀለም ስጨምርበት እጄ ደግሞ በጣም ኤክሰርሳይዝ በጣም ተሰራበት ይሆናል ማለት ነው። ዋና የጣት ኤክሰርሳይዝ ምንሰራው ምንድነው? መዝሙር ስንጮት፣ የተለያዩ ዜማዎች ስንጮት፣ የግጥም ማጀቢያዎች ስንጮት፣ የተለያዩ ነገሮች ስንሰራ ትሬኒንግ ስንሰራ እጃችን ለማሳመር ነው እና ደግሞ ሪትሚካል ለመሆን ነው። ሌላ ምንም ጥቅም የለም። ስለዚህ ለምሳሌ በአንድ መዝሙር ተጫውቼ ላሳያችሁ። የጣት ፍጥነት የሚጠይቁና ከዛ በኋላ ደግሞ ሌላ ደግሞ ከጣት ፍጥነት ባሻገር ደግሞ ሌላ የሚጠይቁ ነገሮች ምን መሰላችሁ? የዚህን የኤክሰርሳይዝ በመናረክ ሰዓት መዝሙሩን ትክክለኛ ቀለሙን እናውቀዋለን ወይ? ለምሳሌ ይሄ የሚለውን አሁን ይሄ ለቀማ ይባላል። አጫውት ባለውለታዬ ባለውለታዬ እዚህ አሁን ለቀማ ጫወት ይባላል ማለት። ከዛ እጃችን በጣም እየጠራ ሲመጣ ደግሞ ከሪትም ጋር አንድ ላይ ሲዋሃድ አብሮ ሲዋሃድ እንዴት ይሆናል ማለት ነው? ዲፍረንሱን እያያችሁት ነው። ስለዚህ እንዴት ይላል ማለት ነው? ቀለም ፊንገር ኤክሰርሳይዝ ምንሰራው ደግሞ የጣት ማለማመጃ መካከለኛ፣ ዝቅተኛና ከፍተኛ አድርገን ምንሰራው እጃችን በደንብ እንዲያምር። ለምሳሌ አንዳንድ ጊዜ ትክክለኛ ቃሉ ዘማሪ ሲዘመረው ባለውለታዬ ባለውለታዬ ሲል መሰንቆ ላይ አንዳንድ ጊዜ ሊከብደን ይችላል ትክክለኛ ለማምጣት። ስለዚህ አንዳንዴ በቀለም በምን ለመሸፈን ሞከራለን ማለት ነው። ስለዚህ ይሄ ነው የጣት ማለማመጃ ዋናው ጥቅሙ ይሄ ነው ማለት። ሌላ ለምሳሌ በጣም የሚፈጥኑ መዝሙሮች ላይ ይሄኛው መግድጋናችንና እጃችን ላይገናኙ ይችላል። ለዛ ሲባል የፍጥነት ኤክሰርሳይዝ የሚያስፈልገው ለዛ ነው። አንዳንዴ ወደ ኋላ መመለስ በጣም ጠቃሚ ነው ማለት ነው። ስለዚህ ትንሿ ጣት 4 5 እቺኛው አራተኛ ጣት ከዛ ሶስተኛ ከዛ ሁለተኛ ከዛ አንድ ከዛ ይሄን መገዝገዣ በባለፈው አሳይቻችሁ ነበር። አሁን ደግሞ በዛው ልክ መሄድ አለባችሁ ማለት ነው። ከዛውን ደግሞ ከሁለተኛው መነሳት ማለት አብራጣት የአንደኛ መገዝገዣችን አንደኛ ቢሆን ከአብራጣት መነሳት። ከዛ ሌላ መጀመሪያ ስንጀምር ትዝታን ዳ ዳ ዳ ዳ ዳ ዳ ዳ ዳ ዳ ከመገዝገዣ እንደተነሳን አሁን ደግሞ
በሁሉም በኩል መቃኘት። አሁን ደግሞ መጀመሪያ እናደርገውና ከዚህ ጀምሮ መቃኘት ነው። ማረፊያ ይሆናል ማለት ነው። ከዛ ቀጣይ ደግሞ ከዚህኛው ጣት በመነሳት እዚህ ላይ በማርፋት ከዛ ሌላ ደግሞ ከአራተኛው ጣት እነሳለሁ ማለት ነው። ከአራተኛው ጣት ከዛ ከዚህኛው ጣት ከዛ በየሁሉም ባሳየዋችሁ የፍጥነት መካከለኛ መስራት ነው። ለምሳሌ አሁን ከዚህ መጀመሪያው ከአባጣት ይለነሳና ቀደም እንዳሳየው ትዝታ ላይ ዳዳዳዳዳዳዳዳዳ የነበረውን አሁን ደግሞ ይሄን መጀመሪያ አድርጌ ከዛ ከዚህኛው እዚህ ላይ ማረፍ ከዛ ከአራተኛው ጣት ሌላ ደግሞ በሶስተኛነት ለምሳሌ ስንሰራ ሁሌ አሁን ካለም በኋላ ከዛ አንዳንዴ ደግሞ ጣት እየዘለለ ለምሳሌ እንዲህ ነበረውን አሁን አንዳንድ በመዝለል አንዳንድ ቦታ እናንተ ደስ ያላችሁ ቦታ መጀመሪያን ከለመዳችሁ በኋላ አንዳንድ ጣታችሁን እያዘለላችሁ መስራት ይቻላል ማለት ነው። ከዛ በዋነኝነት ይሄ እጃችሁ ከዳበረ በኋላ የትኛውንም መሰንቆ ስታነሱ ሁሌ መረሳት የሌለበት ቅኝት ካቃኛችሁ ስቃኙ ረጅም 80 ሰንቲ ከሆነ 3 ጣት ወይ ደግሞ አጭር ከሆነ 2 ጣት ትዝታን ለመቃኘት 2 ጣት ከዛ 1 ጣት ከዛ በመሃል 3 ጣት ከዛ 1 ጣት ይሆናል ማለት ነው ማለት ነው። ከዛ ስኬሉን ማግኘት ይችላልላችሁ ይፈርስባችሁ ማለት ነው። እጃችሁ ሲዳበር እንዴት ነው ጊዜው እንዴት ነው? አንደኛ ትክክለኛ መስመሩ ይነካል የፈታችሁበትን፣ ሁለተኛ እጃችሁ ቀለል እያለ ይጫወታል ማለት ነው። ምክንያቱም እዚህ ጋር እኔ በፊት አራተኛና አምስተኛ ጣቴን መሰንቆ ሰራ በጣም ነበር የሚያመኝ እዚህ አካባቢ ማለት ነው። ስለዚህ ሁሌ ፊንገር ኤክሰርሳይዝ ሰራ ደግሞ ይሆናል ማለት ነው። ስለዚህ ለዛሬ ክፍል 2 ትምህርታችን ይመስላል። በቀጣይ በክፍል 2 ደግሞ ሌላ ትዝታ ቅኝትን እንዴት አድርገን ነው ሪትም የምንጠብቀው የሚለውን እናያለን። መልካም ቀን።